5 ሰላም ውድ ቤተሰቦቼ፣ የዛሬው ለሴቶች ነው የተሰራው። ሴቶች ይሄን የምትሰሩ ከሆነ ሰፋ ያለ ዳሌ እንድኖራችሁ እና ሸንቀጥ ያለ ሰውነት እንድኖራችሁ የሚረዳ ማለት ነው። ይሄን የምትሰሩት በቀን አንድ ጊዜ ብቻ ነው የምትሰሩት፣ ጠዋት ወይም ማታ ነው የምትሰሩት ማለት ነው። እንዲሁም ስትሰሩ 20 የምትሰሩ ከሆነ 20ዋን 60፣ ይሄ ማለት 23 ጊዜ ነው የምትሰሩት ማለት ነው። እቺኛዋን እያረፋችሁ 30 የምትሰሩ ከሆነ 30ዋን 90 ጊዜ በቀን መስራት አለባችሁ። በሳምንት 4 ቀን መስራት አለባችሁ ማለት ነው። ስትሰሩ እንዴት መሰላችሁ? ይኸውላችሁ ከሰራችሁ በኋላ ደግሞ እረፍት ማድረጋችሁ እንዳትተው ማለት ነው። እንዳትጨናነቁ። እዚህ ጋር ቀጥ አድርጋችሁ ታስራላችሁ። ቀጥ አድርጋችሁ ታስሩና እዚህ ጋር ጀርባችሁ ምንድነው ገባ ነው። ከዚህ ጋር እሺ፣ እዚህ ጋር ምንድነው ሰፋ ማድረግ ነው። እግራችሁን ትንሽ ከፈት ማድረግ ነው። ከዛ ከፈት ካደረጋችሁ በኋላ ወደኋላ መግፋት ነው ማለት ነው። 1 አችሁት 2 3 ገፋ 4 5 ኮኔ እቺኛውን ሞር ተስጠጋ ማድረግ ነው። ገፋ አሁንም ይኸው አችሁት 1 2 3 አቋም ማስተካከል ነው። ጀርባችሁን ገባ ነው የምታደርጉት። ዳይ ምን ነገር እንዳታበላሹ። ከዚህ ጋር ከደረታችሁ ወጣ ነው የምታደርጉት። ከጀርባችሁ ምንድነው ወደ ውስጥ ገባ፣ ከዳላችሁ ወጣ። ይሄው ዴይ ቱ ዴይ ሁሉ ጊዜ እንደዚህ አይነት ቪዲዮዎች እናንተ ጋር እንዲደርሳችሁ ከፈለጋችሁ ቪዲዮዬን ይሄን ፈች ፎሎ ማድረግ እንዳትረሱ። እንዲሁም በሰፊ ዩቲዩብ ላይ ሰርቻላችኋለሁ። ዩቲዩብ ቻናል ላይ የገባችሁ ሰብስክራይብ ማድረግ እንዳትተው። ዩቲዩብ ቻናል ገዚ ላይፍ በሚለው ነው። ጨርሱት እላለሁ። ቴንክ ዩ